ሰላም ዩቲዩብ ተከታታዮቻችን፣ ዛሬ ባበደ ቪዲዮ ተመልሰናል። ለመጀመሪያ ጊዜ ኢትዮጵያ ውስጥ በጣም ትልቅ የሆነ ሱፐርማርኬት ተከፍቷል። የከፈተውም ሰለሞን ድራዲስ ነው። እማዋ ይባላል ሱፐርማርኬቱ ስሙ። ገብተን ወደ ውስጥ ያለውን ነገር አሳያችኋለሁ። ምን ያህል ትልቅ ነው አብረን የምናየው ይሆናል። ወደ ውስጥ ገብተን ያለውን ነገር ላሳያችሁ እና ለመጀመሪያ ጊዜ ኢማጂን የራሱ ፓርኪንግ ያለው ሱፐርማርኬት ያዩት ኢትዮጵያ ውስጥ ይሄኛው ነው። በጣም ትልቅ ነው። ከውጭ ማስታወስ በጣም ትልቅ የሆነ ሱፐርማርኬት ነው። ዛሬ የተመረቀ የሚገኘው ወደ ውስጥ ገብተን ምን አላቸው የሚለውን ነገር አብረን የምናየው ይሆናል። እንደምታዩት በጣም ብዙ ሰው ነበረ በመረቃሱ የተነሳ። እዚህ ጋር ያዩት ድንኳን ተጥሎ ምናምን ነገር በጣም ብዙ ሰዎች ብዙ ታዋቂ ሰዎች መጥተዋል። ለህፃናት ሾፒንግ ካርት አለ። ላይክ ሾፒንግ ካርቶቹ ጸዳ ያሉ ናቸው። እስቲ ወደ ውስጥ ገብተን ምን መኪና የሚሸጣል ነው? አሮ ነው ሰናላክ ሜቢ ለስጦታ ኦኬ። ያ እንደምታዩት በጣም ትልቅ የሆነ ሱፐርማርኬት ነው። ኢትዮጵያ ውስጥ ለመጀመሪያ ጊዜ እንደዚህ ታይ እና ይሄኛው የካስኮ ስታንዳርድ እና ላይክ ዋልማርት ምናምን እንደዚህ አይነት ስታንዳርድ ሬንጅ ያለው ኢትዮጵያ ውስጥ እንደዚህ ከፍተል ብዬ አስቤ ማለት ነው። እነዚህ አሁን ታልቅ ሱፐርማርኬቶች ናቸው። እዛ ኦኬ እሺ እዚህ ጋር እና እንደምታዩት ሱፐርማርኬት በጣም ትልቅ የሆነ ሱፐርማርኬት ነው እና አብዛኛውም ሰራተኞቻቸው በጣም ትላልቅ ሰዎች ናቸው። እነሱን ሰፖርት ለማድረግ ታስቦም የተከፈተ መሰለኝ። እንደምታዩት የተለያዩ የቤት እቃዎች አሉ። ዳቦ ኪሶች ምናምን ነገር እዛ ጋር አሉ። ኦኬ የተለያዩ ሴክሽኖች አሉ። እዚህ ጋር ያለው ሴክሽን የዳቦ መደርደሪያ ናስ ምን ዳቦዎች እንዳሉ ቼክ እናድርግና ኦኬ የተለያዩ ኩኪሶች አሉ። ማርም ላይክ ጀስት በአውሮፓ ስታንዳርድ ነው የተከፈተው ከነጊዜ ኮምፔር ማድረግ የምችለው ከታርጌት ጋር ምናምን ነገር ነው እንጂ ላይክ ኢትዮጵያ ውስጥ ካለ ሱፐርማርኬት ጋር ታርጌት ማድረግ ኮምፔር ማድረግ አልችልም። የተለያዩ የቴክኖሎጂ እቃዎችን እና የተለያዩ መደርደሪያዎች አሉ። እዚህ ጋር የቤት እቃዎች ነገር ፈልጋችሁ ከመጣችሁ ማግኘት ትችላላችሁ። እንደምታዩት ስጋ መደርደሪያ መሸጮች አሏቸው። የተለያዩ ዶሮዎች አሉ። ዋው የምሬን በጣም አሪፍ ነው እና የተለያዩ ባልትኖችን የያዘ ነው። እንተቴ ባልትና ባልትና ውጤቶች ናቸው እና ሶፍቶች አሉ። ዋው እና እንደምታዩት መደርደሪያዎቻቸው በጠቅላላ የተለያዩ ባልትና ውጤቶችን የያዙ ናቸው። እዚህ ጋር እና ፓንኬክ ዱቄቶች አሉ ምናምን ነገር። እሺ ዳቦ ቆሎች አሉ። በጣም ነው የሚያምሩት። በጣም ጽድት ያለ ነው። የተለያዩ የቡና መሸጫዎች እና ግሪን ቲ የተለያዩ እንደምታዩት የተለያዩ የሻይ አይነቶች ነው ያሉት። በጣም ብዙ አይነት ተው። እዚህ ጋር ይላል የከቻፕ አይነት አለው። ከዛ ሙስታርድ አይነት አለው። ማዮኔዝ አይነት አለው። ላይክ ስፓይሲ ማዮኔዝ እና ላይክ ኖርማል ማዮኔዝ ይላል። አስበው እንጂ ቼቶች አሉና ነጭ ኦይሎች ምናምን ነገር አሉ። ዋው ማርያም ኢትዮጵያ ውስጥ እንደዚህ መኖሩላ ማለት ነው ይገርማል። እዩት ለስለሱ ማርያም ላይክ ይሄ በውጪ ስታንዳርድ ነው የተሰራው እንጂ ኢትዮጵያ ውስጥ እንደዚህ አይቻልም ገብቼ ማለት ነው። በጣም አሪፍ ነው። ላይክ ደስ የሚለው በየሁሉ መደርደሪያ የውጪዎችና የሀገር ውስጥ ምርቶች አሉ እና የፈለጋችሁትን መርጣችሁ መውሰድ ትችላላችሁ። ዮገርቶች፣ ወተቶች ነገር አስቧቸው። ኦኬ እሺ አሁን ደግሞ የምንገኝበት ላይ የቆርቆሮ ድሪንኮች ያሉበት ነው። ይልሃል በጣም ነው የሚያምሩት። ማንጎ ጁስ ምናምን ነገር ኢትዮጵያ ውስጥ የቆርቆሮ ድሪንኮችን ማግኘት ከባድ ነበር እና የጠርሙስ ድሪንኮችን እንደምታዩት ጠርሙሱን ገዝታችሁ መውጣት ሊጀምር ነው ማለት ነው። ማን ምንድን ነው ነገር? ኦኬ እና በጣም አሪፍ የሆነ ሱፐርማርኬት ነው። ራሱን ብራንዱን በጣም የገነባበት ነው። እንደምታዩት እዚህ ጋር ደግሞ የእቃ ማጠቢያ ሳሙኖች ምናምን ነገር ያሉበት ነው።
ቢም እዚህ ጋር ቢም ሆነ ምናምን ነገር አስቡት። በጣም ዲቶል አለ። ኦኬ ዲቶል ነገር ኢትዮጵያ ውስጥ አለ እና እንደምታዩት መደዳውን እንደዚህ ረጅም ነው። በጣም ብዙ ሲመላለስበታል። ወደ ኋላም አለ። ኋላም በጣም ትልቅ ሱፐርማርኬት ውስጡን ላገብታችሁ ልትጻፉት ትችላላችሁ። የምሬ በስተክል ካላወቃችሁት የመኪና ማጠቢያዎች ምናምን ነገር ሞሌዎች ምናምን በአንድ መደዳ የምታገኟቸው ሁሉንም መታችሁ በስተክል ተስተካክሎ የተቀመጠ ነገር ነው። ደስ ይላል። በጣም ነው ዋው ብስኩት መብላት የምትፈልጋቸው ብስኩቶች ቼክ ላድርግ። ይሄን ብስኩት መሞከር እፈልጋለሁ እኔ። ይሄን ብስኩት እንሞክራለን። በጣም በተለያየ አይነት ከለር ነው ያለው፣ ነገር ግን በኦሬንጅ መርጫለሁ። ዘይትም በየአይነቱ ነው ያለው። ኮርን ፍሌክስ መደዳ ደርሰናል። ኦኬ ሶ ሲሪያል መደዳ ደርሰናል። ሲሪያሎቹ እንደምታዩቸው በጣም ላይክ ጽድት ያሉ ሲሪያሎች ነው ያሉት። በሞስት ላይክ ኢትዮጵያ ውስጥ ያሉ ሲሪያሎች ነው ያሉት እና የተወሰነ ተደባልቋል ከውጮች ጋር። እዚህ ጋር እንደዚህ በአይንም ተወቋቸው ሲሪያሎች አሉ እዚህ ጋር ያሉት እና በጣም ጽድት ያሉ ሲሪያሎች ናቸው፣ ያማምራሉ። ዋው ቻው። የምንገኘው ቺፕስ መደዳ ላይ ነው። የቺፕስ መደዳዎቹን እንደምታዩቸው እንደምታዩት እዚህ ጋር አትክልት መደዳ ነው የሚገኘው። አትክልቶቹ እንደምታዩቸው በጣም ጽድት ባለ ሁኔታ ነው የተደረደሩት። ሁሉም የየራሳቸው ቦታ እና እንደ ሽንኩርቱም አይነት ይለያያል መሰለኝ። በኪሎአቸው ነው የምትወስዱት። በጣም ጽድት ያለ የአትክልት መሸጫ ቦታ ነው ያለው። በጣም ነው የሚያምረው። የምር አስቡት። ይሄኛው ኢትዮጵያ ውስጥ ነው የሚባል ማን ያምናል? እነዚህ ተደርጎም አይታወቅም። ላይክ ኢትዮጵያ ውስጥ አይቼም አላውቅም። ራሱን ችሎ አትክልት እዚህ መጣ ነው። እንደምታዩት የተለያየ የዩቲዩብ ባለሙያዎች መጥተዋል። እዚህ ጋር ፊት ለፊት አነቃቂ ድርጅት ላይ የሚሰራው መታችሁ መቅረጽ እንደምችሉ ላይክ እዚህ መታችሁ ማንኛውም ቪዲዮ መስራት ትችላላችሁ። የተለያዩ ሰው ካሜራውን ይዞ መጥተው እየቀረጸ የሚገኘው ያ ሱፐርማርኬቱ ዛሬ የምርቃትም ቀን ስለሆነ ላይክ በጣም ዘና ያለ ነው እና ላይክ የምሬን የምላችሁ በጣም ነው ላይክ ዘና ያለው ማለት ነው። አሁን እንግዲህ ባለቤቱ ከኋላ እንደምታዩት ከጀርባዬ ነው። እዚህ ጋር ላይክ ስልክ ይወራ ላይክ ቢዚ ሆኗል። ላይክ አሁን ላይ ቢዚ ሆኗል። ነገር ግን ምን እንዳነሳሳው መጠየቅ እፈልጋለሁ። ድሉን ከግኖ ጠይቄ እነግራችኋለሁ ምን እንዳነሳሳው እና ያ የምሬ ነው። እንደዚህ አይነት አይዲያውን ከየት እንዳመጣው ባቅ ደስ ይላል። እና እሱን ለማዋራት እንደምታዩት በጣም ብዙ ሰው ቆሞ ነው የሚገኘው፣ እየጠበቀው ነው የሚገኘው። እሱም የስራ ጉዳይ ይዞት ነው መሰለኝ ቢዚ ሆኗል። ላይክ ሲመጣ ስጠይቀዋለሁ።
ለማንኛውም ወደ ኮስሜቲክስ ሴክሽን ሄጄ የሚያስፈልገኝ ነገር አለው። በዚህ በኩል አድርጌ በዚህ በኩል ወገባ ስላለ በዚህ በኩል አድርጌ ብሄድ ይሻላል። እንደምታዩት በጣም ቢዚ የሆነ ስፕን ቼክ እናድርግ ምን እንደሚያስፈልገን። እንዴት ነህ? ሰላም ነው። እንዴት ነው? እንኳን ደስ አለህ። አሜን አሜን። እንኳን አብሮ ደስ አለን። አክቹሊ ላይክ የምር እኔ ኮምፕሊት ነበረው ማለት ነው። ታርጌት ጋር ነው ባባ ጋግራን ኮሚኒኬሽን ነው። በጣም ትልቅ ሱፐርማርኬት ነው። በጣም የሰራው ስራ ነው። አንደኛ እግዚአብሔር ያክብርልህ። በጣም ነው የማመሰግነው። እንዴ አንተ ታርጌት እኮ ትልቅ ካምፓኒ ላይክ ያ ታርጌት ነው ላይክ በጣም አሪፍ ነው። ስለዚህ ትመጣላችሁ ደጋግማችሁ ደግሞ ያ ላይክ እስካለዚህ እንመጣለን። እግዚአብሔር ያ ሌሎቻችን የት ነው የምትኖረው? ካናዳ ወንደር። አመሰግናለሁ። ስለዚህ ካናዳ ሆነም ታይን ነበር። ያ እንዴ ካናዳ ያላችሁ ኢትዮጵያውያን እንግዲህ እሱን የምትከታተሉ ኢትዮጵያ ስትመጡ በደንብ ነው መንከባከባችሁ። እወዳችኋለሁ። ወሳኝ በጣም ክብርስትልን። እሺ ለማንኛውም ዞር ዞር እያልን የሚያስፈልገን ነገር እያየን ነው። ያ እንደሰማችሁት ብመጡ እሱ ጋር በደንብ የሚንከባከባችሁ አሪፍ ሱፐርማርኬት ነው። ነገ ወደ ሐዋሳ ስለምንሄድ ያ ለመንገድ የሚሆን ነገር እየገዛን ነው የምንገኘው። ወደ ሐዋሳ ስንሄድ ያ ብዙ ነገሮች ያስፈልጉናል። መንገድ ላይ ዞር ዞር ብለን እናያለን ማለት ነው እንደሚያስፈልገን። ወደ ላይ ያለው እንዴ ኢማጂን። ኦኬ ወደ ላይ ፎቅ እንወጣለን። እንደምታዩት ያ እንደዚህ አይነት ነገር ማየቱ በጣም ላይክ የሚያስደስት ነገር ነው። ኢትዮጵያ ውስጥ እድገት እንዳለ የሚያሳዩ በስ ብርጭቆች ምናምን ኢማጂን አልጋው ላይ ይሸጣል። አልጋ ፍራሽ ምናምን ይሸጣል። አይ ጌስ ፍራሾች መሰሉ እንደምታዩት የፍራሽ መደዳ አለው። ብርጭቆ በቃ ስታፉ ላይክ በውጪ ስታንዳርድ የሰራው ቻምራለች። ቡና ማስቀመጫዎቹ ምናምን ነገር እና የቤት ዕቃ ለማሟላት ምናምን ነገር እዚህ ጋር መታችሁ መግዛት ትችላላችሁ። በጣም አሪፍ ነው። በጣም ጽድት ያለ ነው። እዚህ ጋር መሰብሰቢያ አዳራሽ አላቸው። እዚህ ጋር ደግሞ ስቴሽነሪ እቃዎች አላቸው በደንብ ማለት ነው። በጣም ብዙ አይነት ስቴሽነሪ እቃዎችን ያሏቸው በብዛት መግዛት ትችላላችሁ። በፍሬ መግዛት ትችላላችሁ መታችሁ። በጣም ደስ ይላል። ላይክ የምሬን ነው። ሁሉም ነገር በአንድ ቦታ ላይ የምታገኙበት ማዋ ሱፐርማርኬት ነው። አሻንጉሊቶች ለህፃናቶች የሚሆኑ አሻንጉሊቶች አሉ። ዋው የምር ያማምራል። ትራሶች፣ ኮንፈርቶች፣ ብርድልብሶች፣ የእግር መርገጫዎች፣ ቆሻሻ ማጠራቀሚያዎች እና የራሳችሁ የሆነ ዴሊቨሪ አላችሁ። ትደውላችሁ ታዛችሁ ያላችሁበት ድረስ ያመጡላችኋል ማለት ነው። ዋው እዚህ ጋር ቤላ መደዳ ሌላ ታሪክ ነው። በቃ እንደምታዩት የሆሞዛይነቶች ምናምን ነገር እናንተ እዚህ አንዴ ከመጣችሁ የምትፈልጉትን ነገር አታጡም እርግጠኛ ነኝ። ያ ለማንኛውም የምንፈልገው ነገር አግኝተናል። ለማንኛውም የነበረን ቆይታ ይሄን ይመስላል። ወተን ምሳችንን እንብላ። በጣም ነው ራበን። ላይክ ሄደን አሪፍ ምሳ እንበላለን። ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ተከታተሉ። ሌትስ ጎ። ኦኬ ሻው ምሳ ለመብላት ፍላሚንጎ መተናል። ያበደ ምግብ አዘናል። ምግባችን እስኪመጣ እንጠብቃለን። ከዛ ምሳችንን በልተን ወደ ሀገራችን ሄደን ምክንያቱም ነገ ተጓዦች ነን። ነገ ጉዞ ወደ ሐዋሳ አለን። ላይክ የነገውን ቪዲዮ አንደኛ ቪዲዮ ጠብቁ። ጽድት ያለ ቪዲዮ ያለነው ፍላሚንጎ ነው። እስቲ ላሳያችሁ አካባቢ ላይክ ላሳያችሁ። የጾም ያበደ ምግብ አዘናል። ምግባችን እስኪመጣ ቁጭ ብለን እንጠብቃለን። ከዛ ያ እንዴት እንደራበን ላይክ የምሬ ነው የምላችሁ ምግቡን እስከበላው እና ላይክ በስም በጣም ፌመስ እንደሆነ ይታወቃል ፍላሚንጎ እና ያ እስኪመጣ ጓጓለሁ። በጣም ጽድት ያለ ሱፐርማርኬት ነበር። ይሄን ይመስላል የዛሬ ቆይታችን። በሌላ ቪዲዮ እስክንገናኝ መልካም ጊዜ ይሁንላችሁ። ፒስ